ለምጥ እየተዘጋጃችሁ ያላችሁ ሴቶች በምጥ ወቅት ብታደርጉ የሚጠቅማችሁን ሳይንሳዊ መሰረት ያላቸውና ፕራክቲካል ነገሮች ልንገራችሁ። የመጀመሪያው ብሪዚንግ ነው፣ የመተንፈስ። እኔም በራሴ የጠቀመኝና ይሄንን ብታደርጉ የሚጠቅማችሁ ገና ነፍሰ ጡር እያላችሁ ራሱ መለማመድ ትችላላችሁ። እኔ ጋም ክትትል ለሚያደርጉ እናቶች አንዱ ከማስተምራቸው ነገሮች አንዱ ይሄ ነው። ሌላው ደግሞ ሪላክስ ማድረግ ነው። የምጥ ህመም ከፍተኛ ነው፣ ግን ጭንቅላታችን ለህመሙ የሚመልስበት መንገድ ትልቅ ለውጥ ያመጣል። በዛ ሰዓት ላይ ለራስሽ ምን ትይዋለሽ? ይህ ህመም እኔን ለመጉዳት የመጣ አይደለም። እያንዳንዱ ኮንትራክሽን ወይም ህመም ልጄን ለማየት አንድ እርምጃ ያስጠጋኛል። ይህንን ደጋግመሽ ስትይው ጭንቅላትም ተፈጥሯዊ የሆነ ኢንዶርፊን የተባለ ኬሚካል ያመርታል። ህመሙንም አክሴፕት ታደርጊዋለሽ። ሌላው በምጥ ወቅት በጣም የሚጠቅመው ነገር መንቀሳቀስ ነው። አክቲቭ ሌበር ላይ ከሆንሽ በተለይ ኳስ ካለ ኳስ ላይ መቀመጥ፣ ወክ ማድረግ፣ ጢጥ ማለት፣ እነዚህ ነገሮች መሬት ግራቪቲ ስላለ ልጁን ወደ ታች ይስበዋል፣ ምጡንም ያፈጥነዋል። በዛ ሰዓት መተኛት ግዴታ ካልሆነ በስተቀር ለምሳሌ ሽርቷ ቀድሞ ከፈሰሰ ኮርድ እንዳይቀድም ወይም ለመታየት ካልሆነ በስተቀር መንቀሳቀስ የተሻለ ነው። ሌላው ደግሞ አብሮ ሰው ካለ በተለይ ደግሞ ቁርጠቱ ሲመጣ ወደ ታች አካባቢ ከጀርባ ጫን ማለት ናቹራል የተባለውን ፔንኪለር ኢንዶርፊን እንዲመረት ያደርገዋል። ህመሙንም ደግሞ ያስታግስልናል። እነዚህ እንግዲህ በጥቂቱ ህመሙን ባያስወግዱም ሊያስታግሱ የሚችሉ ናቸው። ኢፒዱራል መጠቀም ለማይፈልጉ ወይም አክሰሱ ለሌላቸው ጥሩ መንገዶች ናቸው። እኛ ጋር ደግሞ ክትትል ማድረግ ለምትፈልጉ ባዮ ላይ ባለው ስልክ በመደወል ቀጠሮ መያዝ ትችላላችሁ።